በዩቲዩብ ከሚያስጠሉ መሃል የመጀመሪያውን ዛሬ ልነግራችሁ ነው። እንደምታውቁት ዩቲዩብ ላይ ሞኔታይዝ ለማድረግ ከሚያስፈልጉ መሃል የመጀመሪያው ምንድነው 1000 ሰብስክራይበር እና 4000 ዋች አወር ነው። ነገር ግን 1000 ሰብስክራይበር እና 4000 ዋች አወር ስላላችሁ ብቻ ሞኔታይዝ ልትሆኑ አትችሉም። እና እጄ ላይ ሁለት ዩቲዩብ ቻናሎች አሉ። የመጀመሪያው 12000 ሰብስክራይበር አለው። ዋች አወሩ ደግሞ እዚህ ጋር እንደምታዩት 14000 ሰብስክራይበር ነው። ይህ ማለት ለምሳሌ ዋች አወሩ ብቻ ወደ 4 ዩቲዩብ ቻናል ብታከፋፍሉት ወደ 4 ዩቲዩብ ቻናል ሞኔታይዝ የሚያስደርግ ዋች አወር አለው። ሰብስክራይበሩን ደግሞ 12 ዩቲዩብ ቻናሎችን ሞኔታይዝ የሚያስደርግ ነው። ነገር ግን ይሄንን ሞኔታይዝ ለማድረግ የእጄ እዚህ ጋር earn ሚሊዮን ነክቼ አፕላይ ለማድረግ ስፈልግ እዚህ ጋር ሚሊዮን ተመልከቱ። ይህ ማለት ምንድነው? ስለዚህ እንመለስበታለን። ሌላኛው ደግሞ 9000 ሰብስክራይበር አለው። ዋች አወሩ ደግሞ 23800 ዋች አወር አለው። ይሄንን ብታከፋፍሉ ስንት ቻናል ሞኔታይዝ እንደምታደርጉ ታውቃላችሁ። ይሄን በተመሳሳይ እጄ አፕላይ ለማድረግ ስሞክር እንደዚህ እያለኝ ነው። የነዚህ ጥፋት ምንድነው? ስለዚህ ነው ዩቲዩብ ላይ 1000 ሰብስክራይበር እና 4000 ዋች አወር ስላላችሁ ብቻ ሞኔታይዝ ልትሆኑ አትችሉም። የዚህ ጥፋቱና እንዴት እንደምታስተካክሉ ሙሉን ነው ማሳያችሁት። ይህ ቪዲዮ የሚሆንላችሁ ጀማሪዎች ከሆናችሁ፣ ሞኔታይዝ ያልሆናችሁ ከሆናችሁ ደግሞ የመጀመሪያው ሞኔታይዝ አድርጋችሁ እየሰራችሁ ካላችሁ ሌላ አዲስ ለመክፈት ላሰባችሁ ትክክለኛው ቪዲዮ ነውና እንዴት እንደምታስተካክሉ ሙሉን አሳያችኋለሁ። ከዚያ በፊት ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ ቪዲዮችን በየሳምንቱ ይዤላችሁ ስለመመጣ ሰብስክራይብ የሚለውን ነክታችሁ ደግሞ ቤተሰብ መሆን ትችላላችሁ። እንዲሁም ሁለት ነገሮችን ወደ ቪዲዮችን ከመሄዳችን በፊት ማውራት ፈልጋለሁ። የመጀመሪያው ምንድነው ቲክቶክ እና ዩቲዩብ አካውንት መግዛትም ሆነ መሸጥ የምትፈልጉ ካላችሁ በዚህ ዩዘር ኔም ቴሌግራም ላይ ወይም ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ቴሌግራም ላይ በመግባት መግዛትም ሆነ መሸጥ ትችላላችሁ። ሁለተኛው ደግሞ ምንድነው በዩቲዩብ ገንዘብ መስራት የምትፈልጉ ካላችሁ ካከፋፈቱ እስከ አከፋፈሉ ቱቶሪያል እየሰራው ስለሆነ ይህም ቪዲዮ በዚያው ስለሚካተት ያንን ኮርስ በነፃ ያለምንም ክፍያ ማግኘት የምትፈልጉ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ፕሌሊስት ላይ ሄዳችሁ እዚህ ጋር ዩቲዩብ ማስተር ክላስ የሚል አለ። ካከፋፈቱ ጀምራችሁ ቪዲዮን ማየት ትችላላችሁ። የዛሬ ቪዲዮአችን እስከ መጨረሻ በማየት ደግሞ መጠቀም ትችላላችሁ። ከዚያ በፊት በዚህ ቪዲዮ ባለፈው ሰርቼ ዩቲዩብ ኮሚኒቲ ጋይድላይንስ ብሎ ህጋችንን ጥሳል በማለት አጥፍቶ ነበር። በዚያም ደግሞ ጥያቄ ጠይቃችሁ ነበር ለመሸለም። እዛ ላይ ጠየቁት ጥያቄ ምንድነው የቴሌግራም ባለቤቱም መስራቹ ማን ነው ብዬ በጠየቁት ብዙዎቻችሁ መልሳችኋል። ነገር ግን ያ ታዋቂ ስለሆነ ከዚያ ስሙ ተደጋግሞ ኮሜንት ላይ ስለተጻፈ ዩቲዩብ ህጋችንን ጥሳል በማለት አጥፍቶልኛል። ስለዚህ በዛሬ ቪዲዮአችን ደግሞ ጥያቄ ጠይቃችሁ የባለፈውንና የዛሬውን ጥያቄ ደባል አድርጌውም የመለሰ ለሁለት ሰው ሽልማቴን ነው መሸለመላችሁ። ስለዚህ የዛሬ ጥያቄ የሚሆነው ምንድነው በአፍሪካ ውስጥ በህዝብ ብዛት የምትታወቀው ሀገር ማናት? እዚህ ጋር ከነ ምርጫው አስቀምጫለሁ። መልሱን ኮሜንት ላይ ማስቀመጣችሁን አትርሱ። በቀጣይ ቪዲዮ የዚህ ተሸላሚና የባለፈውን ጭምር አንድ ላይ ሸልማችኋለሁ። ስለዚህ ቪዲዮን እስከ መጨረሻ ዩት ላይክ ማድረጋችሁን አትርሱ። ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳረሳ። ወደ ቪዲዮ እሺ፣ ወደ ቪዲዮአችን ስንገባ እዚህ ጋር ሁለት የጓደኛዬ ቻናል አሉ። ሁለቱንም ችግራቸውን ምናምን አሳያችኋለሁ። እሺ እዚህ ጋር እንደምታዩት 9076 ሰብስክራይበር አለው። 9076 ሰብስክራይበር አለው። እሺ አናላይቲክስ ላይ እንግባና ዋች አወሩን ምናምን ቼክ እናደርጋለን። እዚህ ጋር ላስት 28 ዴይስ ሚሊዮን ትተን እዚህ ጋር ላይፍ ታይም ሚሊዮን እንነካዋለን። ከዛ በመቀጠል እዚህ ጋር ቅድም እንደነገርኳችሁ ቪው ወደ 532200 ነው። ዋች አወር ደግሞ እዚህ ጋር እንደምታዩት 23000 ዋች አወር ነው። ግን ሞኔታይዝ ለማስደረግ 4000 ዋች አወር ብቻ ነው የሚያስፈልገው ማለት ነው። እሺ ይሄን እናካፍለው። 20000ን ለ4 ስናካፍል ወይም 4 ቦታ ስናወጣው ማለት ለ4000 ምናምን ስናካፍል አጠቃላይ ስንት ነው? ወደ 6 ነው። ለምሳሌ 24000 ምናምን ቢሆን ወደ 6 ዩቲዩብ ቻናል ሞኔታይዝ ያስደርጋል። ሰብስክራይቡም በዚያው ልክ ወደ 9009 ዩቲዩብ ቻናል ሞኔታይዝ የሚያስደርግ ነውና እሺ ልክ ይሄን ብቁ ነው። በቃ ሞኔታይዝ ለማድረግ እላፊ በስቷል አልፈዋል። ስለዚህ እዚህ ጋር ሞኔታይዝ የምናስደርገው እዚህ ጋር earn የምትላል ነክተን እዚህ ጋር ልክ ብቁ ስትሆኑ ምናምን አፕላይ የምትላለች ወደ ዩቲዩብ ፓርትነር ፕሮግራም ለመግባት የምንገባበት ማለት ነውና እሺ መጥቼ እዚህ ጋር አፕላይ ነው አለዋለሁ። እዚህ ጋር የሚለኝን ላሳያችሁ። ቢልድ ዩር ቻናል ስትሪ ይላል። ቢልድ ዩር ቻናል ስትሪ ይሄ ከምንድን ነው የሚለው? ለምን ሞኔታይዝ አስደረገም? ጥያቄ ምልክት እናድርገውና ቀጣይ ደግሞ ወደ ሁለተኛው ወደ ልጁ ቻናል እንሂድና እዚህ ጋር እንደምታዩት ደግሞ የኛው 12575 ነው።
12575 ሳብስክራይበር ነው። አናላይቲክስ ላይ እንግባና ዋች አወሩን ደግሞ የዚህን ቼክ እናደርገዋለን። ያው በጣም ነው የሚያናደደው ይሄ ነገር። አንተ አሁን ተፍ ብለ ሞኔታይዝ ለማድረግ ደፋ ቀና ብለ ቪዲዮ ሰርተ ምናምን እንደዚህ ስታደርግ ይደብራል። እና ምክንያቱም ደግሞ ዩቲዩብም ግልጽ ነው ይህም መደረግ የተጀመረው ከመቼ መሰላችሁ? ዛሬ 2025 በፈረኞች ከ22 ጀምሮ ነው። እና ከዚያ በፊት ሰው በአንድ ቪዲዮ ሁላ ዋች አወርና ሰብስክራይበር ከሞላ ሞኔታይዝ መሆን ይችላል። ነገር ግን አሁን ህጋቸውን ቀይረው በጣም አዛ የሆነ ህግ ነው ያመጡትና 3 ቻናሎችን ነው ማሳያችሁት። እና ወደ አናላይቲክሱ ወደዚህኛው ወደ 12 ሰብስክራይበር ወዳለው ስንመጣ ይሄ በአንድ ወር ብቻ ነው። እዚህ ጋር በ28 ቀን ብቻ ነው ወደ 3700 ሰብስክራይበር። ዋች አወሩ ደግሞ በአንድ ወር ብቻ አያቸው ወደ 6200 ዋች አወር። በቃ ቆይ በጣም እላፊ አልፏል። ላይፍ ታይሙን ላሳያችሁ ስንት እንደሆነ በጣም የሚገርም ነው። ነገር ግን በቃ አይቻልም፣ ከበደ። እዚህ ጋር 12500 ሰብስክራይበር ነው። እዚህ ጋር ደግሞ ዋች አወሩ 14000 ሰብስክራይበር ማለት ዋች አወር ነው። አጠቃላይ 15000 ነው። 1000 ቢጨመር ወደ አራት ዩቲዩብ ቻናል ሞኔታይዝ የሚያስደርግ ነው። ይህንንም መተን እዚህ ጋር እርን የምትለን እንነካለን። ከዛ ፕሌይ ነው ምን ስንለው ቢውልድ ዩር ቻናል ስቲል ይላል። ቢውልድ ዩር ቻናል ስቲል አያናድድም? በእናታችሁ። እሺ ይሄ ለምንድን ነው የሚሆነው ለሚለው ነገር ወደ ኖርማል ቻናል ሄጄ ላሳያችሁ። የኔ በ3000 ሰብስክራይበር ነበር፣ እንዲሁም ወደ 1000 ሰብስክራይበር እያለ ነበር የኔ ቻናል ኢኔብል የሆነው። እናም ችግሩ ምን እንደሆነ ላሳያችሁ። እሺ ቆይ መጀመሪያ እነዚህ ላይ ቼክ እናርግ። እሺ ቀጥታ እዚች ጋር ሴቲንግ አለቻ፣ ሴቲንግ የምትለው እንነካለን። ከዛ መተን ደግሞ እዚች ጋር ቻናል ምትላለች። ከዛ በመቀጠል ደግሞ እዚህ ጋር ፊቸር ሌጂቢሊቲ ምትላለች ማለት ነው። እሺ እነዚህ 3ቱ ነገሮች ናቸው ዋና። የእነዚህን 3ቱን ነገሮች በእርግጥ የመጀመሪያው የዩቲዩብ አከፋፈት ቪዲዮ የሚለውን ካያችሁ እኔ 3 ጊዜ ይመስለኛል ደጋግሜ ነገር ያለው። እሺ እንደዛ ካለን እሺ ስታንዳርድ ፊቸር የሚል አለ እዚህ ጋር። ፊቸር ሌጂቢሊቲ የሚለው ላይ ከገባ ማለት ነው የመጀመሪያው። ይሄ ማለት ዲፎልት ልክ ዩቲዩብ ቻናል ክሬት እንዳደረጋችሁ እዚህ ጋር እንደምታዩት ኢኔብል ትሆናለች። ምክንያቱም ክሬት እንዳደረጋችሁ ምንም አይነት ነገር እንትን የለም፣ ኮሚኒቲ ጋይድላይንስ ጥሰቶች ምናምን ስለሌሉ ዲፎልት እቺ ዩቲዩብ ቻናል እንደከፈታችሁ ኢኔብል ትሆናለች። እሺ ኢንተርሚዲየት ፊቸር ሚላለ እዚህ ጋር ደግሞ ማለት ነው። ኢንተርሚዲየት ፊቸር ሚለው ደግሞ እሱ ደግሞ ኢኔብል የሚሆነው መች ነው? ስልክ ቁጥር ቬሪፋይ ስታደርጉ። የመጀመሪያው ስታንዳርድ ፊቸር ኢኔብል ይላል። ይሄኛው ያው ይሄ ኖርማሊ ኢኔብል ስለሆነ ይሄ ችግር የለውም፣ ታርሞ ነው እዚያ ራይት ሆኖ ነው የሚጠብቀው። ሁለተኛው ደግሞ ቬሪፋይ ፎን ነምበር ይላል። ስልክ ቁጥር ቬሪፋይ ስታረጉ ይሄ ነገር ኢንተርሚዲየት ፊቸር የሚለው ኢኔብል ይሆናል። የዚህ ጥቅም ምንድነው? ከመጀመሪያው ለምጣላችሁ። ይሄ ኖርማሊ የኛው ስለሆነ እዚህ ላይ ምንድነው የምታደርጉት? አድ ኮላቦሬት ቱ ፕሌሊስት፣ አድ ኒው ቪዲዮ ቱ ኤግዚስቲንግ ፕሌሊስት፣ ፕሌሊስት ክሬሽን፣ ቪዲዮ አፕሎድ ይላል። ቪዲዮዎችን አፕሎድ ማድረግ ትችላላችሁ። ፕሌሊስቶችን ደግሞ ክሬት ማድረግ ትችላላችሁ፣ ኮላ ማድረግ ትችላላችሁ። ያው ይሄ ዲፎልት ስለሆነ ብዙ የሚያሳስብ ነገር አይደለም። ነገር ግን ስልክ ቁጥር ቬሪፋይ ካላረጋችሁ ወይም እቺ ኢንተርሚዲየት ፊቸር ምትላ ኢኔብል ካልሆነች፣ ለምሳሌ እዚህ ጋር ኤሊጂብል ምትላለች አድቫንስድ ፊቸር ምትላ ማለት ነው። ልክ እችኛ ኢኔብል ካልሆነች ከስተም ታምብነል አፕሎድ ማድረግ አትችሉም። ማለት ታምብነል አፕሎድ ማድረግ አትችሉም። በዩቲዩባችሁ ደግሞ ላይቭ መግባት አትችሉም። ቪዲዮ ደግሞ ከ15 ደቂቃ የበለጠ ቪዲዮ መልቀቅ አትችሉም። ላይክ እስከ 15 ደቂቃ ተለቃላችሁ፣ ላይቭ መግባት አትችሉም። ታምብለንም አፕሎድ ማድረግ አትችሉ ማለት ነው። ቬሪፋይ ስታደርጉ ደግሞ እነዚህን 3ቱን ትችላላችሁ። ዋናው ነገሩ እዚህ ጋር ነው። እሺ አድቫንስድ ፊቸር ይባላል እዚህ ጋር 3ኛው። ቅድም ቢልድ ዩር ቻናል ስትሪም የሚለው ይሄ ነገር ኢኔብል ቢሆን እንደዚህ አይልም። እሺ እዚህ ጋር እንዲህ ከመጣን በኋላ የመጀመሪያው ራይት ሆኖ ነው ያለው። እዚህ ጋር ይታያቸዋል ብዬ አስባለሁ። ይሄኛው ማለት ምንድነው? ይሄኛው ኢኔብል እንዲሆን ነው የሚፈለገው። ይሄኛው ኢኔብል ሆኗል። እሺ ሲቀጥል ደግሞ አፒሊንግ ኮንቴንት አይዲ ክሌምስ ይላል። ለምሳሌ አንዳንድ ጥሰቶች ምናምን ቢያጋጥማችሁ ቻናሎች ላይ አፒል ማድረግ እንደማትችሉ ይነግራቸዋል። ኤክስተርናል ሊንክ ቪዲዮን ዲስክሪፕሽን ይላል። በቪዲዮችሁ ዲስክሪፕሽን መሀል ለምሳሌ ቴሌግራማችሁን ሰው ጆይን እንዲያደርግላችሁ በቃ ወይ ከዩቲዩብ ሊንክ ውጪ ለምሳሌ አሁን በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የኔ ኢኔብል ስለሆነ ወደ ቴሌግራም ሄዳችሁ
ጆይን እንድታደርጉ የቴሌግራሜን፣ የኢንስታግራሜን፣ የቲክቶክ ሊንክ አስቀምጫለሁ። ላይክ እንደዛ ሊንኮችን ምናምን ማስቀመጥ አትችሉም ይላል። አሁንም ደግሞ ኢምቤድድ ላይቭ ስትሪም ይላል። ኢምቤድ የምትለው ቃል ምንድነው? ለምሳሌ ሌሎች ሰዎች የእናንተን ቪዲዮዎች ወይም እናንተን ላይቭ ኖርማሊ ኢምቤድ የሚለው ትርጓሜው እኔ እንደማውቀው በዌብሳይቶች ላይ ሄዶ እንዲታይ ትፈልጋላችሁ የሚባል ነገር አለ። ስለሱ በቀጣይ ይሰራላችኋል። ለምሳሌ በዌብሳይቶች መሀል የሚለቀቁ አንዳንድ ቪዲዮዎች አላ ዩቲዩቦች እንደዛ እንዲለቀቅና አያስደርጋችሁም እንትን ካልሆነ በስተቀር ማለት ነው። እና አሁንም ደግሞ ክሬት ሞር ላይቭ ስትሪም ዴይሊ ይላል። በየቀኑ ብዙ ላይቮችን መግባት መጫን ምናምን እንደማችሉ ይነግራችኋል። ክሬት ሞር ሾርት ዴይሊ ቪዲዮች ይላል። ሾርት ቪዲዮችንም በቃ ውስን የሆኑ ቪዲዮችን ነው። እኛ ደግሞ ቴስት እንደ ኮምፔር ዲፍረንት ታምብኔል ይላል። ለምሳሌ አድቫንስድ ፊቸር ኢኔብል ሲሆን ዩቲዩብ ቪዲዮ አፕሎድ ስታደርጉ ቴስት እንደ ኮምፔር የሚል ታምብነል አማራጭ ያደርግላቸዋል። 3 ታምብነል የሚያማምሩ ትሰሩና 3ቱን ዩቲዩብ ለኦዲየንሶች ለምሳሌ የመጀመሪያውን በኖርማሊ በመጀመሪያው ካመጣ ቀጣይ ደግሞ አልጎሪዝም ፑሽ ሲያደርግ ሌላኛውን 3ቱንም እየቀየረ ወደ ኦዲየንሶች ያመጣና ከ3ቱ የትኛው ብዙ ክሊክ ሲታሩም ብዙ ሰው እንዴት ክሊክ የትኛውን ክሊክ እንዳደረገ አመዛዝኖ ሻሎም ብዙ ሰው ክሊክ ያደረገውን ኖርማሊ ያጸድቀዋል። እንደዛም ማድረግ አትችሉም። ደግሞ እዚያ አፕሎድ ሞር ቪዲዮ ዴይሊ ይላል። በየቀኑ ብዙ ቪዲዮችን አፕሎድ ማድረግ አትችሉም ይላል። መጨረሻው ደግሞ እኛ እስካሁንም ጥያቄ የሆነችልን ነገር ምንድነው? ኢሊጂብል ቱ አፕላይ ፎር ሞኔታይዜሽን ይላል። ለሞኔታይዜሽን ብቁ አትሆንም ይላል። ስለዚህ ለሞኔታይዜሽን ብቁ ለመሆን ምን መደረግ አለበት? አድቫንስድ ፊቸር ኢኔብል መሆን አለበት ማለት ነው። ለምሳሌ እነዚህ ኢኔብል ሆነዋል፣ እነዚህ ኢኔብል ሆነዋል። ስለዚህ ወደዛኛው ቻናሌ ሊድላችሁ ወደዚህ ሄጄ እዚህ ላይ ደግሞ ኢኔብል ሆኗል። እኔ የፈለኩትን ማድረግ እችላለሁ። ወደ ሴቲንግ ሄጄ እንደሚያመጣው እዚህ ጋር ቻናል ይላለው። ከዛ ደግሞ እዚህ ጋር ፊቸር ኢሊጂቢሊቲ ይላል። እዚህ ጋር ያያችኋ አድቫንስድ ፊቸር እዚህ ጋር ኢኔብልድ ሆነዋል ማለት ነው። እሺ ልክ አሁን ስለዚህ ስለ አድቫንስድ ፊቸር ኢኔብል መሆን እንዲካየን በኋላ ምን ማድረግ እንዳለብን ነው። ይሄኛውን ኢኔብል ለማድረግ ምን ማድረግ እንዳለብን ነው ማሳያችሁት። እሺ አንድ ዩቲዩብ ቻናል አለች ሰሞኑን የዘሪቱ ከበደ በጣም የምወዳት ዘማሪ እየሰማዋት ነበር መዝሙርና እዚህ ላይ ነው ማሳያችሁት። ለምሳሌ ኖርማሊ የከፈታችሁት አድቫንስድ ፊቸርን ኢኔብል ለማድረግ ኖርማሊ የከፈታችሁት ዩቲዩብ ቻናል አለ። በሱ የሌሎችን ቪዲዮ ማየት ላይክ እንደዚህ ለምሳሌ እዚህ ጋር የሌሎችን ቪዲዮችን ማየት፣ ፕሮግራሞችን መከታተል፣ በዚያ ዩቲዩብ ቻናል የሌሎችን ቪዲዮ ማየት። ሁለተኛ ቪዲዮችን ላይክ ማድረግ፣ የሌሎች ሰዎችን ቪዲዮችን ላይክ ማድረግ፣ ሳብስክራይብ ማድረግ። እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ማለት ምንድን ነው? ቻናል ሂስትሪያችሁን ቢውልድ ለማድረግ ከሚያደርጉ መሃል የመጀመሪያው ይሄ ነው። እሺ የኔ ስህተት ምንድን ነው የሚለውን ወይም ልጁ የነገረኝ ስህተቶች ምንድን ናቸው? እኔ እንደዚህ ብዬ ነግሬው እንደዚህ አድርጌ አላቅም። እኔ ቪዲዮ እንደምንም ብዬ ሰራና ትንሽ በዋይፋ አይደለም የምጠቀሙ በዳታ ስለሆነ ካርድ እንትን እንዳይልብኝ ፖስት እንዳደረግኩ እወጣለሁ። በቃ ከቻናሉ እወጣለሁ፣ ዞር ብዬ ማላይም ይላል። ይሄ ትልቅ ጥፋት ነው። እነዚህ የሁለቱ ልጆች ቻናል ማለት ነው ትልቅ ጥፋት ነው። ስለዚህ የመጀመሪያውን እንዳልኳችሁ የሰዎችን ቪዲዮ ማየት፣ ሁለተኛ ደግሞ ቪዲዮዎች ላይክ ማድረግ፣ ሶስተኛ ደግሞ የሰዎች ቪዲዮዎች ላይ ኮሜንት ማድረግ ሲቀጥል ደግሞ ምንድነው ሰዎች ለእናንተ ኮሜንት ካደረጉ በኋላ እናንተም ደግሞ የሰዎችን ኮሜንት በማንበብ እሺ አንዴ ለምሳሌ ወደ እኔ ልግባላችሁና እዚህ ጋር ኮሚኒቲ ይላል። እዚህ ጋር ከብዙ ሰዎች ጋር የምትግባቡት ማለት ነው። ስለዚህ አሁን ለምሳሌ አንደኛው ከስንት ጂቢ ራም ጀምሮ ነው የሚሰራው ምናምን እያለ ነው እና ቪዲዮችን እነዚህ አይነት ኮሜንቶችን ላይክ ከዛ እዚህ ጋር ደግሞ ሪፕሌይ ላይ መመለስ እያንዳንዱን። በነገራችን ላይ ኮሜንት መመለስ ማለት ቪዲዮአችሁ ፑሽ እንዲደረግ ብዙ ቪው እንዲኖር ዩቲዩብ ለብዙ ሰዎች እንዲለቅ ነው የሚያደርገው። ይህ ማለት ኮሚኒቲ ስለሆነ ከሰዎች ጋር ተግባባላችሁም ታወራላችሁ የሚለውን ስለምትን ስለሚያደርግ ብዙ ሰው ደግሞ ኮሜንት ሲያደርግ ይሄ የሆነ ነገር ጠቃሚ ነገር እንዳለው ምናምን ብሎ ቪዲዮችሁን ለብዙዎች እንደሚለቅ ይነግራልና እንደዚህ ላይክ ማድረግ፣ ኮሜንቶችን መመለስ፣ የሰዎችን ቪዲዮ ማየት፣ የሰዎች ቪዲዮዎች ላይ ኮሜንቶችን መስጠት በጣም ነው የሚያስፈልገው። አድቫንስድ ፊቸርን ኢኔብል ለማድረግ ወይም
ቢልድ ዩር ቻናል ሂስትሪ ሚሊዮን ለማምጣት ወይም ቻናላችሁ ሞኒታይዝ ለመሆን ከሚያስፈልጉ መሀል የመጀመሪያውም ያለው አማራጭ ይህና ይህ ብቻ ነው እና እናንተም ቪዲዮ ከፍታችሁ መተው የለባችሁም። በነገራችን ላይ ደግሞ በብዛት አብልጬ የምመክራችሁ ነገር ምንድን ነው? የራሳችሁን ቪዲዮ እንድትለቁ አከታትላችሁ ቪዲዮዎችንም ቅድም ያልናገርኳችሁ ነገር አንደኛ ኳሊቲ ኮንቴንት ወይም የራሳችሁን ቪዲዮ መልቀቅ እንዳለባችሁ በቃ ጥራት ያለው ሰዎች የሚያዩትን ቪዲዮች መልቀቅ እንዳለባችሁ ደግሞ ስትለቁም በሳምንት 2 የምትለቁ ከሆነ ከቻላችሁ 3-4 ብትለቁ ይሻለ ነው። ነገር ግን የምታሳንሱ ወይም በቃ ያንን የምትለቁትን እንትን ስትርቁ ዩቲዩብ ቋሚ ሆኖ ሰዎች ዩቲዩብ ላይ መስራት ስለሚፈልግ ስትርቁ ምናምን የኛ እንትን ማድረጉ ፕሮባቢሊቲው እየሰፋ ነው የሚሄደው። እዚህ ጋር ምን ይላል መሰላችሁ? ዩ ካን አፕላይ ፎር ሞኔታይዜሽን ዋንስ ዩ ሃቭ ሞር ሂስትሪ ኪፕ ግሮዊንግ ዩር ቻናል እንደ ፎሎዊንግ ኮሚኒቲ ጋይድላይንስ ይላልና እሺ ጋር ለርን ሞር ምትለውን በነካ ምን ይመጣላችኋል መሰላችሁ? ለምሳሌ ይሄኛውን ኤኔብል ለማድረግ 2 ወር ሙሉ 2 ወር ማክሲመም 2 ወር ነው መሰለኝ እና 2 ወር እና እስከዛ ከሰዎች ጋር ጥሩ ግንኙነት እንዲኖራችሁ የዩቲዩብን ህግ እንዳጥሱ የኔ ላሳያችሁ። በጣም የሚያናድደው ነገር መሀል ደግሞ አንደኛው ይሄ ነው። አክቲቭ ኮሚኒቲ ጋይድላይንስ ስትራይክ ይላል። ስትራይክ እና የኮፒራይት ስትራይክ አለና እነዚህ ነገሮች ማጋጠም ያለባችሁ። ምክንያቱም የራሳችሁ ኖርማሊ ቪዲዮ ሲሰሩ ዩቲዩብ እንደዚህ ነገሮችን አያደርግም እና አንዳንድ ሳናቅ የዩቲዩብ ህጎችን መንጠስበት እንትናለን። ለምሳሌ ይሄ እኔ በወር እስከ 30 ሺህ ብር ምናምን የምሰሩት ብዬ የሰራሁት ቪዲዮ በጣም ኖርማል ነው፣ ምንም ችግር የለበትም። ነገር ግን የኔ ስህተት ምንድን ነው? የቴሌግራም መስራች ማን ነው ብዬ ጠይቄ እንዳለ ብዙ ሰው መልሷል። ፓብል ድሮፍ ያለ ኮሜንት እያደረጉልኝ ነበር እና ያ ሰውዬ ታዋቂ ስለሆነ ለምንድን ነው እንደዚህ ምናምን የሚለውም ገምግመው በዚህ ምክንያት ቪዲዮን አጠፉና ለ3 ወር ምናምን እንደዚህ ያደረጉብኝ። ስለዚህ እናንተ ደግሞ እንደዚህ ነገሮችን ሳታረጉ የዩቲዩብ ህጋቸውን ጠብቃችሁ ኖርማሊ የራሳቸውን ቪዲዮዎችን ስትለቁ እንደዚህ ነገሮች አያጋጥማችሁም። ቢያንስ በትንሹ በሳምንት 3 ቪዲዮ ብትለቁ ሪከመንድ አደርጋችኋለሁ። ይህ ነገር ኢኔብል ለማድረግ ግዴታ ይህን ነገር ኢኔብል ለማድረግ 10,000 እንደዚህ አይጠበቅባችሁም። በ500ም ከቻላችሁ በ300ም በ400 ሰብስክራይበርም ኢኔብል መደረግ ይችላል። ምክንያቱም ከእናንተ የሚጠበቁ ዩቲዩብ ፓርቲሲፔታችሁን ስለሆነ የኛውን ስለሚጠብቅ እናንተ እንደዚህ ማድረግ አለባችሁ ብዬ ዛሬ እንደዚህ ስለዚህ ጉዳይ መክራችኋለሁ። አድቫንስድ ፊቸር በጣም የሚያናድር ነገር ነው እና እንደዚህ ብዬ መክራችኋለሁ። ስለዚህ ያው የዛሬ ቪዲዮአችን ይህን ይመስላል ውዶቼ። ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካለ እንዲሰራላችሁ የምትፈልጉት ቪዲዮም ካለ ኮሜንት ማድረጋችሁን አትርሱልኝ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። መልካም ቆይታ